አጅሪ ምንድነው ጋሽ በስድስት ሰዓት ሶስት ሰዓት ምንም ሰዓት መጣ ግቢ አይደል አሁን ቶሎ በላይ አሁን ከፈልክ ብር እኮ ከፍላለሁ በቃ አንዱ ለስምንት ቀን ምንድነው አንዱ ለስምንት ቀን ቆይ ለምን አይታገሰኝም እሱ ኧረ ቶሎ ኩሎት ለምን ይረሳል ምንድነው ምን አረካ አንተ ላይ ተዋረተ ምን ስታረግ በቃ እንደውም ይበቃል እስካሁን ድብብቆሽ ይበቃል ለእርሶ ለልጆ ለቤቲ ሳውጣ ነው ወጪ ለዚህ የተዳረኩት እንጂ እኔ ነኝ ያለ ሀብታም እንደሆንኩ የቄው ሰው እንዳለ ያውቃል እንዴ ቤቲ የኔ ልጅ ለእርሶ ልጅ አይደል እንዴ እንዳለ ነገሮች ማውጣው ቂጧ ያበጠው ፊቷ እንዳያለው በማን ነው ቤቤት ምን የመኳል የጀመረችው በማን ነው ይበቃል አባቴ ሳልናገር ብላ ነበር መጠመጠችኝ አከስተችኝ ይበቃል እንዴ ይካካሳል ይበሱ እኔ እኮ ምግብ አትበላም ቤት ኧረ እባክህ ወጋበላ አይደል እንዴ አብልጪ አግዝቼ ቀርሻቷ ስታቀረሽብኝ ጠርጌላት አይደል እንዴ ስትነገር ኧረ በእናትህ ይካካስ ያስቡበት እኔ ለአባቴ ከዛኝ ነገር ነግራለሁ እያለች መጠመጠችኝ ይበቃል ሲጀምሩ ሰው ልጅ አይደለች ክራዩን ታመጣለህ ለብቻ በርሶስም እየነገረሽ ነው በርሶስም እየነገረሽ ነው አሁን ድረስ ቁማት ሂዱ አንተ ባለፈው በዛኛው ድሪል ነካኛ አንተ የዘፈንከው ዘፈን አሻሙሩ ለኔ ነው እኮ እንግባለታ ገባ አምሌ ነኝ እኔ እምበላው ቡሌ ቦክስ ያደርሳል ባሌ እንዴ ድሪላ እንዴ ኮድሪል እምበለ ስትመለስ የውርየን አርቀመስ እሱን ቀምሰ ስጨርስ እኔ በጩቤ ጠርቆስ ምንሽ ነው ድመት ምናምን አጻ ልጆች ነን እንዴ ድመት ከምትርጎለ ባያጅቡ ለምን አታረው አያጅቡ እኔ አንተ ያያጅቡንና የፈረሱን ታሪክ ሰምቷል ኧረ እኔ አልሰማሁም ኧረ እናቴ ትሙን ልንገር አያጅቡ ተረተረ የላምበር አያጅቡ እዛ ጋር ቁጭ ለነገረኛ እሺ ደስ ይለኛል አያጅቡ እና የኑሩ ማለት ነው ልገና አያጅቡ ሊበላት ፈረሷን ወለደችና ሮጠች ቻው ለዚህ ቤት ሰሞተኛ ታችሁም እንዳረግ ዝቤት ምንድነው አረለተኛበት ምንድነው ዝቤት ምንድነው እናተኛ እኔ ምን ላድርግ አረ ለደጎ ነው ተጨተኛው እና በቤት አዝናና እንዴ ቆይ አንተ ልጅ እርሶ ደግሞ አይደብሩ የሰው ቤት መጥቶ ቁጭ ይጠጣሉ ቁጭ በሉ እርሶ ደግሞ አንተ ዛሬ አስቀየማለሁ ያለ ፖሊስ ነው መጣሩ አረወጣለሁ አራው ቁጭ በሉ አራጎም ይወጣ ቦትና ይሄ አንተ ፍሬ ልጅ ወጡ ሲሉት ይወጣሉ እንዴ በግኖት እንዴ እርሶ አንተ ግን ዛሬ አስቀየማለሁ እሺ አንተ የገዛ ልጅ ከጠጅ ወደ ሲንግል በገባ ይደብራል ያዙልኝ ሰዎች አረ ያዙልኝ ምንድነው ይልገባ ነው ምን ተከልተን መታኝ ነው አዎ እንደዛ ካረክ ጭንቅላት ልመታ ነበር አትሳካ እሺ አራምብና ጎንበስ በልና እኔ ላንሳለን እንጨት እኮ ያቺ ነው ጭንቅላት እዚህ ነው እንዴ በእናትሽ ቅመይልኛ በዛው ብራዘር ቅመይልኝ አረ ዞረ ለምን አረ ሙት እናትም አባቴ ሞተዋል ቤት ውስጥ አንድ ሰው የለም ያክል የሚቀምልልኝ የሚስቴን ተባረከች በእናትሽ እሺ ልተባበረው ይው መጣ ይቅማሎች አሳዳጅ የተባዩች አራጋፊ ጣቶች ውስጥ ጥፍር አለ ያክልኛል ፀጉሬስ ተባለ ያነሳልኛል አንሳልኝ እሺ